ቆይ በሩታ አይምሮ ውስጥ ምን እየተካሄደ ይሁን? አዲስ ሴት ደጋማ ስትሰደብ፣ ስትደባደብ፣ ስትታረቅ አይምሮ ውስጥ ኢምፓቲ ወይም ርህራሄን እያጣ ይሄዳል። በስነ ልቦና ሳይኮሎጂካል ላምቢንግ እንላለን። ደግሞም የሚሰበር ልብ መጨረሻው ጭካኔ ይሆናል። ሩታ አሁን ያለችበት ሁኔታ ያስፈራኛል። ታርቀናል ስትል የምታሳየው ፈገግታ በስተጀርባ ትልቅ ጩኸት ያለ ይመስለኛል። በስደት ያላችሁ እህቶቼ፣ እናንተ ማዳም ቅመሞች ትዳር ሲናወጥ ማየት ምን ያህል እንደሚከብዳችሁ አውቃለሁ። አብርሽና ሩታ ግን የገቡበት አዙሪት ሱስ ሆኖባቸዋል። አብርሽ ሲያጠፋ ሩታ ስትጮ፣ ከዚያም ደግሞ ተሳሳቅም ብለው ሲመጡ እውነታው እየራቃቸው ነው። የምፈራው ይህ ጭቅጭቅ ካሜራ ሲጠፋ ወዴት እንደሚያመራ ነው። ሰው አይምሮ ሲዝል መጨረሻው ወይ ራሱን ማጥፋት ወይ ሌላውን ማጥፋት ነው። ሩታን ሳያት ውስጧ የሞተ እንደሆነ ይሰማኛል። ያ ደግሞ ለልጃቸው የሚተርፍ ትልቅ መቅሰፍት ነው። ቪዲዮ የምሰራው ቪው ፍለጋ አይደለም። ይህንን ምስል የሰራሁት የሁላችንም አይን ለመክፈት ነው። ዛሬ ደም በመምሰል እያየን ካልደነገጥን ነገ በእውነት ደም ሲፈስ የምናለቅስበት ጊዜ እንዳይመጣ ሰጋለሁ። አስተያየቶቻችሁን ጻፉልኝ፣ ግን በመሳደብ ሳይሆን በቁም ነገር አስቡበት። ትዳር ቲያትር አይደለም። ፍቅርን የደም መታጠቢያ መሆን የለበትም። ቪዲዮ ከወደዳችሁ ላይክ እና ቻናሉ ሰብስክራይብ ማድረግ አትርሱ። ኮመንትም መጻፍ አትርሱ።